ባር ሌላው ዓለም አያውቀውም እኛን እንዴት ሊሰብክ ይሞክራል ፍራይዴ ነው ያለው አንተ እዚያው ደምረት ላይ ባልናገረው ይሄን ቃል ደስ ይለኝ ነበር ግን ለማስተማር ስለሆነ ነው ቃሉን አልወደውም ለመናገርም ይቀፋል ፍራይዴ ስትሉ ምን ማለት ነው ጣዖት ናት ክርስቶስ አይደለም ፍሪጋ የምትባል the goddess of beauty and marriage የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት የሷ ዕለት ማለት ነው የኛ ሀገር የኢየሱስ ክርስቶስ የስቅለቱ ዕለት ድህነትን የፈጸመበት ዕለት ስትል ሌላው ዓለም ግን ጣዖት ነው አሁን የሚመልከው ብርሃንን ከጨለማ ጋር ክርስቶስን ከቤልሆር ጋር አንድ ያደረገው ማን ነው ንገሩኝ አንድ ያደረገው አለ ወይ ቅዳሜ ስትሉ ቀዲሞት ፊተኛዋ ሰንበት ናት ለክብረ ሰንበት የተሰየመ ስያሜ ነው ሳተርን ዴይ ግን ቅዳሜ ማለት አይደለም አይምሰል ሳተርን the god of agriculture ተብሎ የሰብል አምላክ ተብሎ ሮማ ላይ ተመለከ ነው እሁድ የጌታ የጽንሰቱ ዕለት ሂዶት አንደኛ እግዚአብሔር የሥነ ፍጥረት ዕለት ነው እሁድ ተብሏል ሰንዴ ማለት ግን እሁድ አይደለም ሰን ምንድነው ረዳ ንገሩኝ እንጂ ቀን ዴስ የፀሐይ ዕለት ማለት ነው ፀሐይ ያመልኩ ነበር የኛ ፀሐያችን መድኃኔዓለም ብቻ ነው ለኢትዮጵያ እና ቢጨክኑብን ምንም ማድረግ አይቻልም ብርሃኑና ጨለማው ይታያል ሰኑይ ደስ ሲል ሰኞ እስቲ በሉ ሁለተኛ ዕለት ማለት ነው እግዚአብሔር ሁለተኛ ዕለት ሸኒ ይላል በዕብራይስጥም ማንዴ ማለት ግን ሙን ምንድናት ወዳጃችን ጨረቃ እናቃታለናል ብዙ እንመራመራታለን ግን አምላክ ናት እንዴ አይደለችም ጨረቃን የሚያመልኩ ሰዎች የሰየሟት ነው የጨረቃ ዕለት ማለት ነው ቀጥሎስ ከሰኞ ቀጥሎ ልጨርስላችሁ ኢየሱስ ነው በቀኑ ሁሉ የሚሰበከው ቀጥሉ ከሰኞ ቀጥሎ ድገሙ እስቲ አቃበል ማክሰኞ ሰው ማክሰኞ የሰኞ ማግስት ወይም ሰሉስ ሶስተኛ የሥነ ፍጥረት ዕለት ሌላው ዓለም ምን አለው ቲዩስዴይ ቲዩ የአንግሎ ሳክሶን ጣዖት ነው 100 ጋድ ይባላል እጀ ቆራጣ ነው ቆራጣ ነው the god of heaven and earth የጦርና የሰማይ አምላክ ተብሎ የተመለከ ነው ያዛብ አማልክት አጋንንት ናቸው አለ ረቡ ብትል አራተኛ እግዚአብሔር ዕለት ነው ዌንዝዴይ ወይም ወደን ማለት የአንግሎ ሳክሶን ጣዖት ነው የድል አምላክ ተብሎ የተመለከ ነው ሐሙስ ብትል አምስተኛ እግዚአብሔር የሥነ ፍጥረት ዕለት ነው የባህር ፍጥረታትን ስላሴ ያስገኝቷል በቃላቸው ሌላው ዓለም ግን ተርስዴይ ነው ያለው ቶር የኖርዌይ ጣዖት ነው እና ኖርዌይ ሊሰብከኝ ይሞክራል ቶርን ፊልም ላይ ታችሁት ከሆነ መዶሻ የያዘ ጣዖት ነው the god of thunder መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ሰመት የተመለከ እስካሁን ዓለም ከዚህ ጣዖት አልተላቀቀ ቤተክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተክርስቲያን እንጂ ብቻ ናት ከምድራችሁ ሌላውን ውሸት ነው ወራቱ ብትሉ ጣዖት ነው ጃኑስ ጣዖት ነው ፌብሩዋሪም እንደዛው ሜይ ማያና ኤፕሪል አፍሮዳይት የምትባል ጠንስት ጣዖት ናት ሜይ የጁፒተር ሚስትና ጣዖት ናት ሁሉ መጥራትም አያስፈልግም እቺ ቤተክርስቲያን ግን መልክ ቀርጻ ከራስ ጸጉር እስከ ግል ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እቺ ቤተክርስቲያን ብቻ ናት እንዳትወጡ ኢየሱስን አታገኙም ከዚህ ውጪ ዝም ብለህ ትለፋለህ እንጂ